ቅዱስ ሉቃስ ጥበበኛ፣ ባለጸጋ፣ ሀብታም፣ በዚህ ዘመን ቋንቋ ዶክተር፣ ምሁር፣ ሰዎችን የሥጋ በሽታ የሚያክም ዶክተር ነበረ ይለዋል ሉቃስ። ግን የሰውን ሥጋ ወይንም የሰውን ቁስለ ሥጋ ከመፈወስ ከማከም፣ መድኃኒት ከማዋጥ፣ መርፌ ከመውጋት የሰውን ነፍስ ቁስል መፈወስ ማዳን ይበልጣል ብሎ ሁሉን ትቶ ክርስቶስን የተከተለ ነው። ዶክተር ነው ብያቸዋለሁ። ዶክተር ሆኖ ቁጭ ብሎ መማር ይከብዳል። በእኛ ቋንቋ፣ በእኛ አመለካከት፣ በሰው ሰውኛ ማለት ነው። ግን ሁሉን ትቶ የተከተለ ነው። በኋላ ይህን የጻፈውን ወንጌል በስሙ ተሰይሞለታል። አልፎ ተርፎም የሐዋርያትን ሥራ የጻፈው ራሱ ቅዱስ ሉቃስ ነው። ጥበበኛ ነው እና ሥጋዊ መድኃኒትን ይቀምማል። ክርስቶስን ሲያገኝ ግን የነፍሴም የሥጋ መድኃኒት ካገኘው ምን ያለፋኛል ብሎ ሁሉን ነገር ትቶ የተከተለ ነው። ባለ ደሞዝ ነው፣ ባለስልጣን ነው፣ ባለስራ ነው፣ ዶክተር ነው ብያቸዋለሁ። ከዚያን እንደገና ፊደል ቆጥሮ ክርስቶስን አውቆ 3 ዓመት ከ3 ወር ከክርስቶስ እግር ስር ቁጭ ብሎ ተማረ። ከተማረ በኋላ ደግሞ ጻፊ ሆነ። ባወቀበት በተማረበት መስክ በስነ ስርዓት የሐዋርያትን ሥራ ይህን የሚጠራበትን ወንጌል ቁጭ አድርጎ ተርጉሞ ጻፈ እና ከአራቱ ምሳሌያተ ወንጌል አንዱ ቅዱስ ሉቃስ የተመሰለው በላም ነው። ላም ምስል ላይ ካያችሁ ቅዱስ ሉቃስን ነው የሚወክለው። ለምን ትሉኝ እንደሆነ ጌታን በላም በረት እንደተወለደ አበጥሮ አንጠርጥሮ ዘር ቆጥሮ አረግ ግንዱን ሁሉ ትውልድ የሚናገረው ቅዱስ ሉቃስ ነው። ከኔ ጋር ናችሁ? ማቴዎስ ከስር ሲቆጥር ቅዱስ ሉቃስ ከላይ ይቆጥርና እስከ መሬት ያለውን ዘር ሐረግ ትውልድ እስከ አብርሃም ይሄዳል። ማቴዎስ ከዳዊት ጀምሮ ወደ ላይ ይቆጥራል። ሉቃስ ደግሞ ከላይ ጀምሮ ወደ ታች ይቆጥራል። ዙሮ ዙሮ የ10 ቁጥር 1 2 ብላችሁ 10 ላይ ብታቆሙ ከሆነ መጨረሻው 10 ነው። 10 9 8 ብላችሁ እስከ 1 ድረስ ብትቆጥሩ ወደ ላይ ወደ ታች 1 ነው። ዙሮ ዙሮ 10 ነው። ሉቃስና ማቴዎስ በክርስቶስ ዘር ሐረግ ትውልድ ሲቆጥሩ አልተጣሉ። በመንፈስ አልተገናኙም፣ በስብከት አልተገናኙም፣ ስንፉም አልተገናኙም፣ መጽሐፉንም አላዩትም። በመንፈስ አንድ ሆነው ግን የክርስቶስ ልደት ጽፈዋል። ስለዚህ በዚህ ወንጌል ላይ ማቴዎስና ቅዱስ ሉቃስ ተገናኝተዋል። ከሚገርማችሁ የቅዱስ ማቴዎስ ወንጌል ምዕራፍ 12 ቁጥር 46 ላይ ይህንን አረፍተ ነገር በሰፊው ተነትነዋል ቅዱስ ማቴዎስ። የቅዱስ ሉቃስ ወንጌል ማለት ነው ቅድም የተናገርኩት። ስለዚህ ምን ብሎ ነው ጌታ በቃሉ የእግዚአብሔርን ፈቃድ የሚያደርጉ እነሱ ወንድሞቼ እናቴም እህቴም ናቸው ብሎ በአንድ አረፍተ ነገር በ4 ነጥብ ዘግቶ ሊጠይቁት የመጡትን ሰዎች ወይንም እሱ ከቤት እያስተማረ ከውጭ ሰዎች ይጠሩሃል ብለው ጠርተው ጌታን የጠሩትን ሰዎች መልስ ሰጧቸዋል። ምን ብሎ ነው እንዲህ ያላቸው ካለ ቁጥር 20 ላይ እንመልከትና ሙሉ አረፍተ ነገሩን እናየዋለን። ከዛን በኋላ ወደኛ ህይወት እንዴት እንደመጣ ወንጌሉ ደግሞ አብረን እናየዋለን። እግዚአብሔር ከሁላችን ጋር ይሁን። 12ቱን ሐዋርያት ለሹመት፣ ለሽልማት፣ ለትምህርት፣ ለዚህን ዓለም ለማዳን ከጠራቸው በኋላ ስልጣን ሰጣቸው። ስልጣን ሰጥቶ እነሱን ወይንም ደግሞ የአጋንንትን የሚያወጡበትን ሰውን የሚፈውሱበትን ወይንም በሌላ ቋንቋ ወንጌል የሚያስተምሩበትን ስልጣን ከሰጠ በኋላ ምሳ ለመብላት አረፍ አለ። አንድ ቤት ጌታ ኢየሱስ ክርስቶስ ሎቱ ስብሐት የእኛ አምላክ ሥጋ ለብሶ በሥጋ ራብ ተጠመደ፣ ተራበ። እስራኤልን 40 ዘመን ከሰማይ እንጀራ እያወረደ ከዓለት ላይ ውሃ እያፈለቀ እስራኤል ማነው ሁላቸው ሳይወድቅ ጫማቸው ሳያልቅ ልብሳቸው ሳይወልቅ 40 ዘመን እየመገበ የኖረ ጌታ የአዳምን ሥጋ በመልበሱ ተራበ፣ ተጠማ እና አስተምሮ እነሱን ሹሞ ሸልሞ ሌላውንም ድውዩን ፈውሶ ለምጽ አንጽቶ ዕውር አብርቶ ለምግብ ወይንም ደግሞ አብረውት ከነበሩት ሐዋርያት ጋር ለመብላት ቁጭ ሲል
ሌላ በሽተኛ መጣ። እያጣደፉ አመጡት ያን በሽተኛና ጌታ ኢየሱስ ክርስቶስ ወደ ገባበት ወደሚያስተምርበት ቤት ዘውት ገቡ። ገና ሊበሉ ቀርበው ሳለ ገና ምግቡ ሳይቆረስ ገና ለመብላት ተዘጋጅተው ሳለ አመጡለት በሽተኛው። አይ ትንሽ ጠብቅ አላለም። እንደ ዘመኑ ሐኪም እንደ ዘመኑ ዶክተር ምሳ ሰዓት ነው አላለም የኛ ጌታ። ወዲያውኑ እነሱ በሉ ብሉ እናንተ አለና ወደ በሽተኛው ዞር አለ። እያጣደፉ እየገፉ አመጡት። ቤተሰቦቹ አዎ ተሰቃይተዋል። የመና ከልጅ በሽታ እግዚአብሔር ይሰውራል። ልጅም ባይሆን ከወገን በሽታ እግዚአብሔር ይሰውራል። ሰው እኩል የሚሆነው በጤና ብቻ ነው። በሌላው ተውት ምንና በቤተ ክርስቲያን አስተምሮ ሰው ሙሉ ነው የሚባለው እግዚአብሔርን ሲፈራ፣ ለሰው ሲራራ፣ ሃይማኖቱን ሲያጸና፣ ምግባሩን ሲያቀና። የቀና ምግባር ሲኖረው፣ የጸና እምነት ሲኖረው፣ እግዚአብሔርን ሲፈራ፣ ለሰው ሲራራ ሙሉ ሰው ይባላል። ሁላችንን ሙሉ ሰዎች ያደርገን እንጂ ማንም ጎደሎን ስራ ለሸክም አይመችም። ጎደሎን ስራ ሁልጊዜ ይንቦጫቦጫል። እናቶች በጀርባቸው ሲሸከሙት አይመችም። የሞላን ስራ ከሆነ በትንሽ ክዳን ቤት ይደርሳል። የሞላ ሰው ዝም ነው የሚለው። የሞላን ስራ ድምፅ የለውም። ብዙ የተማረ ብዙ የጸለየ ብዙ ያወቀ ብዙ የመጸወተ የዋህ የሆነ ሰው ዝም ነው የሚለው። ትንሽ የተማረ ትንሽ ያወቀ ግን ይለፈልፋል። ጎደሎን ስራ ስለሆነ ማለት ነው አይደለ? አዎ ይንቦጫቦጫና አባቶቻችን በምሳሌ ያስቀምጡታል። ትንሽ ዕውቀት ያለውና ጎደሎን ስራ አያስቀምጥም። ጀርባ ላይ ይደፋል፣ ይንቦጫቦጫል። ስለዚህ ጌታ ኢየሱስ ክርስቶስ ወደ እየገፉ ወደ አመጡት ወደ እዛ ምስኪን በሽተኛ ዞር አለና ምን ሆኖ ነው አላቸው። ሁልጊዜ ይታመምብናል አለ። ሁልጊዜ የእኛ አምላክ መድኃኒታችን ኢየሱስ ክርስቶስ ቀረብ አለና ዳሰሰውና አንተ ርኩስ መንፈስ ከዚህ ሰው ውጣ አለ። ክብር ምስጋና አመስግኑት። መድኃኒዓለም መድኃኒት ትውጣለህ አይደለም ያለው። መርፌ ለ7 ቀን ትወጋለህ አይደለም ያለው። ምትበላውን ጠብቅ አይደለም ያለው። አልኮል እንዳትጠጣም አይደለም ያለው። በቀጥታ ዙሮ ሲመለከተው ያ ሰው ተፈውሷል። ግን ለሐዋርያት ምሳሌ ለመሆን እጁን ጫነበት። እናንተም እጃችሁን ብትጭኑ፣ መስቀል ብትጭኑ፣ እምነት ብትቀቡ፣ ጸበል ብታጠጡ እጃችሁ መድኃኒት ነው ሲል ነው እንጂ ገና ክርስቶስ ዞር ብሎ ሲያየው በሽተኛውን አንፈራገጠው፣ አንፈራፈረው። የክርስቶስን ፊትና ቃል ድምፅ መስማት ያልቻለው አጋንንት ከሱ ሰውነት ወጣ ሄደ ይላል። አዎ ሊመናን እንኳንስ የክርስቶስን ፊት አጋንንት የቅዱሳንን ፊት አያዩ። እዩ ትናንትና በሰኔው ተሰብኮላችኋል። የቅዱስ ሚካኤልን ስል ነው ያለ ያሳየችው። አፎሚያ ምን ሆና ነው ያሳየችው? ምተማመንበት ጸሎት ማደርስበት ከቅጥቃጤ የሚጠብቀኝ ባሌ ያሰራልኝ ባሌ ምንም የምናከብረው ባሌ ምንም የምናከብረው ባሌ ምንም የምንወደው ታማኙ መልአክ አለ ከቤቴ። አንተ እውነት የእግዚአብሔር ሰው ከሆን ጠብቀኝ ብላ ስሉን አፈፍ አድርጋ ስታሳየው ያ መነኩሴ መሳይ ሰይጣን ዘሎ ካንገቷ ላይ ነው የወጣው። ታሪኩ እንደዚህ ነው። ምን ችግር አለበት ሰይጣን? በሰይጣን ሰው በሰው ቢመሰል አትደንግጡ፣ በእንስሳት ቢመሰል አትደንግጡ። ከሰው ተርፎ በቅዱስ ሚካኤል በቅዱስ ገብርኤል አምሳል እኔ ነኝ ብሎ መጥቷል ሰይጣን። በሰው ቢገፈን አትደንግጡ። ማርያም እንዴ ሰውማ ምን ደካማ ስጋ ያዛል እንዴ? ጽድቅና ኩነኔ የሚስማማው እኮ የሰው ስጋ ነው። እውነትና ሐሰት የሚስማማው እኮ የሰው ስጋ ነው። ጾምና መብል የሚስማማው እኮ የሰው ስጋ ነው። ደካማ ስጋ ነው። አየው ተመለከተውና አንተ ቆሻሻ፣ አንተ አጋንንት፣ አንተ ሰዎችን እንዳያመልኩ እንዳያመሰግኑ እግዚአብሔርን እንዳይፈሩ ለሰው እንዳይራሩ እንዳይጾሙ እንዳይጸልዩ መሰናክል የምትሆን ውጣ አለው። እጁን ጫን ሲያደርግበት አንፈራገጠው፣ ተፈወሰ፣ ታለ።
ከኋላ ሊበሉት ግን አሜታቸውን ቀጠሉ። አቤት የእኛ ሰው መከራ በነፃ ሲፈውስ መተተኛ መድኃኒት ሰጥቶ ወይንም መርፌ ወቅቶ ሲያድን ደግሞ ገንዘብ የበዘበዘው መከራ እኮ ነው የእኛ ሰው አይደለ? አባቶች በጸሎት ሲፈውሱ በነፃ ሲፈውሱ አጋንንትን ሲያወጡ መስቀል ዳሰው ሰላም ሲሰጡ አይወድም ሰይጣን። በሰዎቹ ጆሮ ሹክ ይላል። ይህ መተተኛ ነው፣ መስቀሉን አትሳለም ይላል። በጣም ይገርማል። እንደዛ ነበር ያሉት። እሱ አልበላም ብሎ ለበሽተኛ ወራርቶ ተነስቶ ምን አሉት? በመንፈስ ይቅርታ፣ በአጋንንት መንፈስ አጋንንትን ያወጣል አሉት። እዚያው ላይ ጌታ ግን ሰማቸው። እነሱ ያሙት በልባቸው፣ ጌታ የሰማቸው በጆሮ። ክቡር ዳዊት ይህንን ሲናገር ይፈትን ልበ ወኩልያተ እግዚአብሔር፣ እግዚአብሔር ልብና ኩላሊትን መርምሮ ምን ይላል? ያውቃል። ያሰብኸውን ያውቃል፣ አንተ ሳትተገብረው። ያሰብሽውን ያውቃል፣ አንቺ ሳትመጭ ወይንም ወደ ስራ ሳታዊው ገና ስታስቢ ያውቃል እግዚአብሔር። አንደኛ ያውቃል ብላ ቤተክርስቲያን በሙሉ ልብ የምትናገረው የልብ መርማሪ የልብ ፈጣሪ ራሱ ክርስቶስ ነው። የማን ፈጣሪ? የልብ ፈጣሪ። አይሰማም እንዳትል ጆሮን የተከለ ራሱ ነው። አያይም እንዳትል ዓይንን የተከለ ራሱ ነው። ክቡር ዳዊት ይህንን ሲናገር እንዲህ ብሎ ይናገራል። አንተ ሞኝ እግዚአብሔርን አይሰማም ትላለህን? በእውነት ጆሮን የተከለ እግዚአብሔር አይሰማም? እግዚአብሔር አያይም ትላለህን? ጨለማን ተገና አድርገህ ከቤት ውስጥ ተከልለህ ልብስ ተከፍነህ ኃጢአት ልትሠራ ትችላለህ። እግዚአብሔር በእውነት ያንተን ዓይን የተከለ እግዚአብሔር አያይምን ይላል። አያይም እግዚአብሔር ያያል። ምእመናን በምሕረት ዓይኑ ይየን እና መለስ አድርጎ ክቡር ዳዊት የእግዚአብሔር ዓይኖች ምሕረትን ወደሚያደርጉ ሰዎች ናቸው። አያችሁ፣ የእግዚአብሔር ዓይኖች እንዲህ ምሕረትን ወደሚሰሩ፣ ጸሎትን ወደሚጸልዩ፣ ሃይማኖትን ወደሚያጸኑ፣ ምግባር ወደ ቀናላቸው፣ ለቁርባን ወደሚመጡ፣ ወንጌልን ለሚማሩ፣ ለሰዎች ለሚራሩ ሊሆን ይችላል። በተቃራኒው ደግሞ ክፉን ወደሚያደርጉ ሰዎች በአጽንኦት ይመለከታል ይላል ክቡር ዳዊት። ክፉን የሚያደርጉት ስለዚህ ሰማቸው። እግዚአብሔር ሁላችንንም ይስማ። የአይሁድን ማጉረምረም አይደለም ይስማን ያልኳችሁ፣ ጸሎታችን ይስማን። ሐሜታችን ይተወው እግዚአብሔር ይጣልልን። ሐሜታቸውን ሰማና እናንተ የዋሆች እኔ አጋንንትን በአጋንንት ስም የማወጣ ከሆነ የኔ ተማሪዎች ሰዎችን ከአጋንንት ሲለዩ ወይንም አጋንንትን ከሰዎች መንፈስ ሲያወጡ እንዴት አድርገው ሊያወጡ ነው ማለት? እኔ አጋንንትን በአጋንንት ስም ማወጣ ከሆነ እንዴት አጋንንት በአጋንንት ስም ይወጣል አላቸው። እውነት ነው። አጋንንት ጸሎት አይወድ፣ ጾም አይወድ፣ መቁረብ አይወድ፣ ማስቀደስ አይወድ፣ ወንጌል መስማት አይወድ፣ ምሕረት አይወድ፣ ቸርነት አይወድ፣ ፍቅር አይወድ። በምን ይወጣል? እንዴት? እኔ እኮ እያያችሁ ነው። መልካም አድርጌያለሁ፣ ፈውሼ ልኬዋለሁ፣ እስካሁንም ሳድን ውያለሁ። አሁን ለምሳ እናንተ ጋር ቁጭ ብያለሁ። አምላክ ስሆን የተራቡትን የማበላ የማጠጣ የማጠግብ ለ5,000 ሕዝብ 5 እንጀራ አብልቼ 12 ቅርጫት የማተርፍ የትሩፋት አምላክ ስሆን የተራበን ሥጋ በመልበሴ ከእናንተ ጋር ተርቤ ቁጭ አልኩ። ታዲያ ለኔ ይህ ይገባኛል ካላቸው በኋላ ይህንን መክሮ አስተምሮ ከወጣ በኋላ እንዲህ አላቸው። አንድ ሁኑ። ምን ሁኑ? ሁላችንን አንድ ያደርገን። በኦሪት ዘፍጥረት ምዕራፍ 11 ላይ በሞት ቤታችሁ ገብታችሁ አነቡት። የሚገርም ነው። ምን ይላል? የሰው ሁሉ ቋንቋው አንድ ነበረ። ስንት ነበረ? አንድ ነበረ። አንድ የነበረው ቋንቋ ክፍፍል የመጣው በኃጢአት ምክንያት ነው። በሞት ያነቡት። ሌላ ምንም በጥል ምክንያት ቋንቋ ግልብጥብጦች አልመጣም። አስተውሉ። ወደ ዘፍጥረት ምዕራፍ 11 ላይ ቁጭ አድርጎታል። የሰው ሁሉ ቋንቋ አንድ ነበረ። ሰዎቹም እየሰለጠኑ ሄዱ። እግዚአብሔርም ታገሳቸው። ምን አላቸው?
አሁን ሁሉ ትዕግስት እግዚአብሔር እንደማያይ እግዚአብሔር እንደማይሰማ እግዚአብሔር እንደሌለ ብዙ ሰው ባይምሮ ይስለዋል። እግዚአብሔር ትዕግስቱ ምሕረቱ ቸርነቱ ነው። መጽሐፍ ቅዱሱ እግዚአብሔርም ታገሳቸው፣ ሰዎችም ከክፋታቸው ብዛት የተነሳ ለምን በእሳት አብስለን እንበላለን ብለው በራሳቸው ሐሳብና ምኞት ተመኙ፣ ወይንም ተጓዙ፣ ተናዱ፣ ሄዱ እና የስማችን ማስጠሪያ ፎቅ እንስራ አሉ ይላል። ወንጀሉን የሚለው መጽሐፍ ቅዱስ ሰሩም፣ እግዚአብሔርም ታገሳቸው ይላል። ስራም ሲጀምሩ ታገሳቸው፣ ሰርተው እስከሚጨርሱም ታገሳቸው፣ በፀሐይ አብስለውም ሲበሉ ታገሳቸው። የፀሐይ ቃጠሎ ግን አማረራቸው፣ ጠጋሉ ወደ ፀሐይ። አቤት እግዚአብሔር ትዕግስቱ! ለዚህ ነው ኢሳይያስ የሕዝቤ ኃጢአት አድጎ ተመንድጎ በፊቴ እንደ ፎቅ ወይንም ደግሞ እንደ ታላቅ ተራራ ተቆልሏልና እኔም ኃጢአታቸውን ተመለከትኩ ይላል ኢሳይያስ። ለካ ባናየው ነው እንጂ የብዙዎች ኃጢአት ተከምሯል። የብዙዎች ኃጢአት የኔና የእናንተ ኃጢአት ተራራ አክሏል። በጣም ይገርማል። ተከምሯል። ኢሳይያስ ነው የምናገረው። ኑ እንዋቀስ ይላል። ወረድ ብሎ ኑ እንዋቀስ፣ እግዚአብሔር ኑ እንዋቀስ ይላል። ፈትኑኝ፣ እኔ ለምናችሁኝ ከልክያችሁ ከሆነ ፈትኑኝ፣ ጸሎት ጸልያችሁ አልሰማ ብዬ ከሆነ ፈትኑኝ፣ ምጽዋት አምጥታችሁ አልቀበል ብዬ ከሆነ ፈትኑኝ፣ ይቅርታ ጠይቃችሁ በልባችሁ ሰሌዳ ይቅርታ አጽፌ ከሆነ ፈትኑኝ ይላል። ኑ እንዋቀስ ይላል እግዚአብሔር ይላል ኢሳይያስ የሚናገረው። እና ዝም አላቸው። በኋላ በፀሐይ አብስለው በሉ። ከላያቸው ላይ ፀጉራቸው በሙሉ አለቀ። ወኮኑ በርሃ መላጣ ሆኖ ይላል መጽሐፍ ቅዱስ። ባዶ ሆኑና ፀሐይ ስትሰማቸው ችን የፈጠረዋል በፀሐይ አብስለው መብላት ወይንም የእግዚአብሔር ትዕግስት አልበቃቸው ብሎ ከዚህ ሁሉ ችን የምታቃጠለንን አውርደን አንጥልም አሉና አሁን ሌላ ፍልስፍና ገፉና ጦር ሰሩ። ጦሩን ወደ ላይ ወረወሩት። የዚችን ፈጣሪ ወደ እንመጣል እንችላለን ብለው አሰቡ። እንዳሰቡ ሰሩ። ያን ጊዜ ወደ ሰማይ ሲወረውሩ ሰይጣን ደግሞ መቼም ለኔና ለእናንተ ትንሽ መጽሐፍ ቅዱስ ይላል በሞት ያድምጡኝ። ሰይጣን የመርፌ ቀዳዳ የምታክል እንከን ይፈልጋል። የማቴዎስ ወንጌል ነው። የመርፌ ቀዳዳ የምታክል እንከን ይፈልጋል ካለ በኋላ ያውቅባታል፣ እሱ ያሰፋታል። ከእናንተ የሚፈልገው የመርፌ ቀዳዳ የምታክል በሃይማኖታችሁ ትንሽ ጥርጣሬ ይፈልጋል፣ ከዛ ያሰፋዋል። በምግባራችሁ ትንሽ ጉለት ይፈልጋል፣ ከዚያ ያሰፋዋል። በጸሎታችሁ ትንሽ ስህተት ይፈልጋል፣ ከዚያ ያሰፋዋል። በቁርባን በቅዳሴ በትምህርተ ወንጌል ትንሽ ሰዓት ይወስድባችኋል፣ ያችን ያሰፋታል። አሁን ትንሽ ሰዓት ትማራላችሁ፣ ነገ ደግሞ ትንሽ ሰዓት፣ ከነገ ወዲያ በጣም ትንሽ ሰዓት፣ ከዚያ በኋላ ማይክሮ ሴኮንድ፣ ከዚያ በኋላ መቅረት። እኔ ጋር ናችሁ። እንዴት እያደረገ ነው የሚያሰፋ። ጸሎትም እንደዚህ ምን ያደርግልሃል? የምታበዛ ቦታውም ሳዳዊት የምታነበንን ይበቃሃል። አቡነ ዘበሰማያት ይልና ያቋርጥሃል። ስትጀምር ያዛጋሃል፣ ያንቀጠቅጥሃል፣ ያዞርሃል፣ ይጥልሃል። አቡነ ዘበሰማያት በቃይ ብለህ ትመለሳለህ። ብልሃት አገኘ፣ መግቢያ አገኘ፣ ቀዳዳዋን መስመሯን አገኘ። ከዚያ ሰይጣን መቼም ምክንያት ነው የሚፈልገው። ጦሩን ከደመና ተሰውሮ ደም እየቀባ ላከላቸው። አሁን አብን ወጋ ነው፣ አሁን ወልድን ወጋ ነው፣ አሁን መንፈስ ቅዱስን ወጋ ነው። የእኛ ጌታ እስከዚህ ድረስ ታገሳቸው። በኋላ ፎቁን ለመጨመር ትእዛዝ አወጡና ጡብ አምጣ፣ ውሃ አምጣ፣ ድንጋይ አምጣ፣ እንጨት አምጣ የሚለው ትእዛዝ ተገለባበጠ። በአንዲት ቋንቋ ውሃ አምጣ ሲለው ድንጋይ ይዞ ይመጣል። በያዘው ድንጋይ ረዳቱን አናቱን ይለዋል። እግዚአብሔር ሲቀየም ጦር አይሰብቅ፣ ኮብልስቶን ድንጋይ አይወረውር፣ መሳሪያ አይጠምድ፣ ጩቤ አይመስ። በገዛ ቋንቋቸው ድብልቅልቃቸው ወጣ። ሁሉም ተገዳደሉ። ውሃ ያመጣው በድንጋይ ሞተ፣ ድንጋይ ያመጣው በዱላ ሞተ። ሸክላ አምጣ ያለው ውሃ መጣ፣ በሸክላው መጣው። ተገዳደሉ። እንዲያውም ከሚገርማቸው አሟሟታቸው የከፋ ነው። በኋላ ወሬው ሥላሴ ሰዎቹ እንዳያመልኩበት ይህንን ሕንፃ ፈራርሰን እንጣለው አሉና አሰቡ።
ወዲያው ጥር 7 ቀን ከሰማይ ወርደው በነፋስ ሥላሴ ናምሩድ የተባለውን አለቃቸውንም ገድለው በናምሩድ ቦታ የነበረውን ሕንፃ አፈራርሰው ጣሉ። ቋንቋ ከዚያን ሰዓት ጀምሮ ተደበላለቀ። ከደጋናችሁ በምን ምክንያት ነው የመጣው ቋንቋ? በኃጢአት፣ በትዕቢት፣ በምርምር፣ በተንኮል፣ አልበቃ ባይነት፣ አልጠግባይነት፣ ይበቃኛል አለ ማለት ምን ያደርግልኛል እሳት አሉ። በቃ መሬታውያን እሳት አያስፈልግንም፣ ሰማያዊ እሳቱን እስኪ እንየው አሉ። ግድ የለም የጠገባችሁ ታዩታላችሁ። ሰማያዊ እሳት ከባድ ነው። ከሰማያዊ እሳት እግዚአብሔር ይጠብቀን። የሰማያዊው እሳት ከዚህ እሳት 7 እጥፍ ይበልጣል። መጽሐፈ አክሲማሪዎስ ሲናገር የሰማዩ እሳት ከዚህ እሳት 7 እጥፍ ይበልጣል። የመሬቱ እሳት የሰባተኛው ማነው? የሰማያዊ እሳት 7ኛ ጭማቂ ቀራሪ ነው ይለዋል። 7ኛው ጭማቂ ነው። በኦሪት ዘፍጥረት ምዕራፍ 1:3 ስታነቡ አንድምታውን ይቱማ በሞቴ ስለ ፀሐይ ስለ ጨረቃ ይናገራል። እናንተ ሌላ መጻሕፍት ያው ይሄ 66ቱን ነው ብዙውን ጊዜ የምትዙት ኦርቶዶክሳውያን 80 ያህሉ መጻሕፍትን ያዙና መጽሐፈ ቁፋሌን አንቡት ይነግራችኋል። ጌታ ፀሐይን መጀመሪያ ፈጠራት። ወደ መሬት ሲልካት ብርሃኗን ወዲያው ያየችውን እጽዋት ድርቅ፣ ያየችውን እንስሳት ድርቅ አደረገችው። ትንሽ ቀነሳል። አሁንም አበራ። ለመላእክት አሳያቸው። አቃጠለን አሉ። ትንሽ ቀነሰ። አሁንም አበራ። አሁንም እሷ ያረፈችበት መሬት በሙሉ ስንጥቅ አለ። ትንሽ ቀነሳ። የ7ኛዋን ጭማቂ በብርሃን ወይንም በብርሃኑ ዝሃ ውራጅ ወደ ሰማይ አበራ። ጨረቃ ከፀሐይ 7 እጅ ያነሰውን ብርሃን ወስዳለች። የፀሐይ ብርሃን ለጨረቃ ተቀንሷል፣ ለከዋክብት ተቀንሷል፣ ለሰማይ መላእክት ተቀንሷል። ለዚህ ለምታዩት ገና ፀሐይ ገብታ አሁን በገብታ እዩት ገና ነው። ለዚህ ተቀንሷል፣ ለሌሎችም ተቀንሷል። 7ኛዋን ለሰው ምትመጥነዋል፣ ለዓይን ማትበዘብዘዋል፣ ወይንም ደግሞ ለመሬትም ለእጽዋትም ለእንስሳትም ምትመጥነዋል። ያችን 7ኛዋን እሳት ለፀሐይ ሰጣት። ብርሃን ሁኝ አላት፣ ብርሃን ሆነች። ወደ ዘፍጥረት ይናገራል። 1:3 እስከ 4 ድረስ አነቡት፣ ይጠቅማችኋል። አሙት አይደለም አሙት ክርስቶስን። ከዚያ ምን አላቸው? አጋንንትን በአጋንንትንም መንፈስ ማወጣ ከሆነ የኔ ልጆች በምን ያወጡ ነው? አጋንንት እንዴት ያወጣሉ? ለምን ታውኛላችሁ ካላቸው በኋላ እንዲህ አላቸው፣ እውነት ተጠበቁ፣ እርስ በራሷ የምትለያይ ሀገር ትጠፋለች አላቸው። የመጀመሪያው ትምህርት ይሄ ነው። ዞር ብሎ ትምህርቱን ቀጠለ። ምን የምትለያይ አልኋችሁ? የምትለያይ ነው ያልኋችሁ። የምትዋሃድ አንድ የምትሆን በአንድ ሀሳብ የምትመራ በአንድ መንግስት የምትመራ አይደለም ያልኳቸው። አድምጡ በደንብ። እርስ በራሷ የምትለያይ ሀገር ምን ትላለች? ሳትጠፋ አትቀርም፣ ትጠፋለች አለ። የመጀመሪያዋ ቀጠለና እርስ በራሱ ወይንም እርስ በራሷ የምትለያይ መንግስት አትጸና። ይህ ማለት ከሀገር አልፎ መንግስት ሲነቅፈው የሁለቱ መንግስታት ፍቅር ይቀዘቅዛል፣ ጠባቸው ይከራል። ሁለቱ ሲገጥሙ የሀገራቸው ሁኔታ ያከትማል፣ ይጠፋ እያለ ነው። ይገርማል። ይቀጥልና ወደ ቤትና ወደ ሰፈር ይገባል ክርስቶስ። እርስ በራሷ የምትለያይ ቤት ትፈርሳለች። ምን ትላለች? አዎ አሁን ይህን ወደና ወደ እናንተ ህይወት እናምጣው። የቤተ መንግስቱንና ሀገሩን ተውት። በእኔና በእናንተ ህይወት ሁል ጊዜ ዴይ ቱ ዴይ ወይንም ቀን በቀን የምናገኘው የህይወት ታሪክ ግን ይሄ ነው። ባል እንመጸውት እንሂድ እናስቀድስ፣ ወንጌል እንስማ ይላል። ሚስት ደግሞ አይ ዛሬ ስራ አለብኝ ብትፈልግ አንተ ሂድ። አሁን ሁለቱ ተለያዩ አልተለያዩ? እቺን ነው የመጀመሪያ ትፈርሳለች። እርስ በራሷ የምትለያይ ቤት ትፈርሳለች ያለው አንደኛው ይሄ ነው። የግድግዳውንና የመሰረቱን የጣራውንና የክዳኑን አይደለም። እሱ ቢሆን ይፈርሳል። ለምሳሌ አንድ ቤት መሰረት አለው፣ ቀጥሎ ምን አለው?
ግድግዳ የለውም አለው። ቀጥሎ ምን አለው? ጣራ አለው። ከጣራ በኋላ ምን አለው? ክዳን አለው። የሁሉንም አካቶ ከዝናብና ከፀሐይ የሚጠብቃቸው ግን ጣራው ወይም ክዳኑ ነው። ጣራ የሌለው ቤት ቤት አይባልም። ይባላል ምናምን ንገሩኝ በሞቴ። ግድግዳስ የሌለው ቤት ከነካሽ አውሬ ወይንም ከሰራቂ ከወንበዴ ከሌባ ዕቃንም ራስንም ያድናል? ምን የለው ግድግዳ። በቁስ አካል ብትመሰርቱት ማን ነው ብትማሩት፣ ወይንም ለቁሱ አካል ይህንን ወንጌል ምሳሌ አድርጋችሁ ብትማሩት መልካም ነው። ከቤቱ ከራሱ ከጣራው ከግድግዳው ከመሰረቱ መማር ይቻላል። ይህ ቁስ አካል ነው። ምሳሌ ዘይሐጽጽ ነው። ለወንጌል ምሳሌ አይሆንም። ለእኔና ለእናንተ ግን የሕይወት ምሳሌ ነው። ለምን? እኛው የሰራ ነው መሰረቱን የጣል ነው ግድግዳውን ያቆም ነው። ምሰሶ ዋጋ ግራ ወይንም ደግሞ ጣራ ልባስ ክዳ ብለን የወሰነው እኛ ነን። ቤት የሚባለው የማያፈስ ቤት ነው። ቤት የሚባለው ከተናካሽ አውሬ ከሌባ ከወንበዴ የሚጠብቅ ግድግዳና በር ሲኖረው ነው ቤት የሚባለው። ሙሉ ዕቃንና አካልን ሸፍኖ ሲያድር ነው ምን የሚባለው? ቤት የሚባለው። ጌታ ግን እርስ በራሷ የምትለያይ ቤት ምን ትላለች? ትጠፋለች ወይንም ትፈርሳለች ማለት። ጣራ የሌለው ቤት ዝናብ ይመጣል። ዝናቡ ሲበራ ፀሐይ ይቀጥላል። ፀሐይና ዝናብ መፈራረቅ የማይችለው ግድግዳ ምን ይላል? ይወድቃል። ግድግዳው ከወደቀ በኋላ ያው መሰረቱም ይሸረሸራል፣ ይወድቃል። የመሰረቱ መሰረት ልባሱ ክዳኑ ጣራው ነው። የክዳኑ መጽናት መበርታት መሰረቱ ነው። እና እናንተም እንደ መሰረት ሃይማኖትን ከነገራችሁ ይመናል። አሁን ወደ ምሳሌ ሊመጣላችሁ እንደ መሰረት ሃይማኖትን። ለምን? መሰረት የሌለው ቤት በወንጌል ማቴዎስ ተገልጿል። ምንድነው የሚለው? መሰረት የሌለው ቤት ዘንሙ ዝናማት ዝናማት ዘነቡ፣ ነፉ ንፋሳት ንፋሳት ነፈሱ፣ ወገፍዎ ለውእቱ ቤት ያን ቤት ገፉት፣ ወወድቀ ውእቱ ቤት። ለምን ትሉኝ እንደሆነ እስመ ዲበ ሆጻ ተሳረረ ባሸዋ ላይ ተሰርቷልና ነው መልሱ። በምን ላይ? ባሸዋ ላይ። ከዚያ በተቃራኒው ደግሞ ደህናውን ቤት ደግሞ በዓለት ላይ የተመሰረተውን ቤት ደግሞ ሲናገር ዘንቡ ዝናማት ሆኖ ይደግመዋል። ዝናማት ዘነቡ፣ ጎርፎች ፈሰሱ፣ ንፋሳት ነፈሱ፣ ወይወድቀ ውእቱ ቤት ያ ቤት ግን አልወደቀም። እስመ ዲበ ኮፍ ተሳረረ በድንጋይ ላይ ተሰርቷልና አለቱ መሰረት ሆኖታልና። በድንጋይ ላይ ቤት አይሰራም፣ በአለት ላይ ግን ቤት ይሰራል። በድንጋይ ላይ ከሆነ ይኸው አንድ ድንጋይ ፎቅ መስራት አይችልም። ይህ ድንጋይ የሚንከባለል ነው፣ ከቦታ ወደ ቦታ የሚነሳ ነው። ቤት የሚሰራው ከአለት ላይ ነው። እና ቅዱስ ጴጥሮስም ጌታን አንተ ምንድነህ ነው ያለው? በሞቴ ንገሩኝ። አለት ድንጋይ እንዳለ ድንጋይ አይባልም። ድንጋይማ አናጢ አንከባሎ መልክ አስፍቶ ወቅሮ ወይንም ደግሞ ጠርቦ ለግንብ ተሸክሞ ቢወስደው ነው። ድንጋይ አይደለም። ጥሬው መጽሐፍ ቅዱስ ድንጋይ አይደለም። እንዲያስ አይደለም። አለት ነህ ነው። ድንጋይማ ምን ችግር አለው? ለሁለት ለሶስት ይሸከሙት የለ እንዴ? እስካቫተር መኪና ያነሳው አይደል እንዴ? መሰረት አለት ነህ ነው። እና እናንተም ሃይማኖትን ልክ ቅድም ያልኋችሁ መሰረት የሌለው ቤት ይጸናል አይጸናም። ጌታ ምንድን ነው ያለው? መሰረት የሌለው ቤት አለ። የሚለያይ ቤት ማለት ግድግዳው ለብቻ ከመዋቅሩ ጋር ያልተያያዘ ከመሰረቱ ጋር ወይንም መሰረት የሌለው ያልበቀለ ኮለን ማለት ነው። ይወድቃል። ዋጋ የለውም። ከመሰረት መሰረት የለውም። ስለዚህ እርስ በርሷ የምትለያይ ቤት ትፈርሳለች አለ። የመጀመሪያው እርስ በርሱ የሚለያይ ሀገር ነው። ሁለተኛው እርስ በርሱ የሚለያይ መንግስት ነው። ሶስተኛው እርስ በርስ የሚለያይ ቤት ምን ይላል? ይፈርሳል፣ ሳይፈርስ አይቀርም። እንዲህ ይላል፣ እርስ በርሱ የተለያየ ቤት አይጸናም። ሰይጣንም አንዱ በአንዱ ላይ ቢነሳና እርስ በርሱ ቢለያይ መጨረሻ ሞት ነው። ኃይለኛውን አስቀድሞ ካሰረ ወደ ኋለኛው ቤት መግባት ግን ዘውንም በርብሮ የሚችል የለም። ከዚያ ግን ቤቱ ይበረበራል። እውነት እውነት እላችኋለሁ ኃጢአት
ስድብ ሁሉ ለሰው ልጆች ይሰረይላቸዋል። መንፈስ ቅዱስን ግን የሰደበ ሁሉ ኃጢአቱ አይሰረይለትም። ከዚያ ወረድ እያነብላችሁና ቅድም ያልኩትን የትምህርቴን ርዕስ እቋጨዋል። አያችሁ፣ ሰይጣን ሲለያዩ ምን ይላል ያለ ይገባል። ጣራው ተለይቷል፣ ግድግዳው ወድቋል። አሁን ዝናቡ እየገባ ነው። ዝናቡ የሰይጣን ምሳሌ ነው። ምሳሌ ዘያሐጽጽ ቢሆንም አሁን እርስ በርስ የምትለያይ ቤት እንምጣና በእኔና በእናንተ ሕይወት ባልና ሚስት ይመካከራሉ፣ ቤት ይሰራሉ። በምን? በምክክር። ከኔ ጋር ናችሁ? በፉክክርስ እንዲያውስ ድንቅ አባባል አላቸው አይደል? እንደ ኢትዮጵያውያን በገጠሪቷ ኢትዮጵያ የፉክክር በር ምን ይላል? ሳይዘጋ ያድራል። አንተ ዝጋው፣ አንተ ዝጋው። ባልና ሚስት ተፈካከሩ፣ ሳይዘጋ አደረ። ሌባ መጣ፣ ጅብ መጣ። ሌባም ተመቸው፣ ጅብም ተመቸው። ሁለቱም አጥፊዎች ናቸው። ጅብ ቢያገኝ እንስሳትን ይነክሳል፣ ሰውም ይነክሳል። ሌባም ቢያገኝ ሀብት፣ ርስት፣ ጉልት ወይንም ደግሞ ጥሬ ገንዘብ ሰርቆ ይሄዳል። ብትነቁበት ደግሞ እናንተ ደም አፍስሶ ይሄዳል። ሁለቱም አጥፊዎች ናቸው። ስለዚህ ባልና ሚስት ቤት ሲሰሩ ምን ያደርጉ ከተባለ በአንድ መንፈስ በአንድ ልብ አስበው በአንድ ቃል ተናግረው በአንድ መንፈስ ጸንተው በአንድ ኢኮኖሚ ተዋቅረው ቤቱን ይጀምሩት። እሱም በጸሎት በምን ምነናል? በጸሎት እግዚአብሔር ሆይ እንዳስጀምረህ አስጨርሰኝ ነው። መጨረሳቸው እግዚአብሔር ያሳምረልን። ብዙ ሰው በራሱ መንፈስ በራሱ ስልጣን በራሱ ኃይል በራሱ ኢኮኖሚ በራሱ መሐንዲስ በራሱ ንብረት ቤቱን ይጀምረዋል። አሞራ የልጅ ልጆችን አሳድጎበት ይሄዳል ቤቱን ሳይገባበት። በማቴዎስ ወንጌል ምዕራፍ 24 ላይ ብዙዎች ቤተሰብ ይሆናሉ፣ ቤቱን ግን የሰማይ አሞሮች ይኖሩበታል ይላል። ስንቶች አሞሮች ወልደው ሄደዋል። አረ ቤቱ ተሰርቷል፣ ሰውም የለውም፣ አሞራ ነው ያለው። በዚያም ሰዓት ቤተሰቦች ይበዛሉ፣ ቤቱን ግን የሚኖርበት የለም። የዱር አራዊት ከጫካ ይመጣሉ፣ በቤቱ ማደሪያ ያደርጋሉ፣ ይወልዳሉ፣ ይከብዳሉ፣ ይሞታሉ። ሰዎችም ከቤታቸው ሳይገቡ አስከሬናቸው በዳስ ይሸኛል ይላል። መንገደ ሰማይና ነው ይነግረናል። ስለዚህ እርስ በርሷ የምትለያይ ቤት ከተባለ ከኔና ከእናንተ ሕይወት ጋር የተዛመደ ወይንም ደግሞ የተቆራኘ ነውና በደንብ ጠበቅ አድርገን ማየት ተገቢ ነው። በአንድ ምክር፣ በአንድ ቃል፣ በአንድ ኢኮኖሚ፣ በአንድ ቦታ ይሰራ ብለው ካሰቡ ባልና ሚስት ምንም ነገር ሳይጎልባቸው የእግዚአብሔርን ፈቃድ ጠይቆ መስራት ይችላሉ። እሷ ሚስት ከአባቴ ቦታ ስትል እሱም ካደጉበት ከተወለዱበት አፈር ከፈጨውበት ወይ ከረጨውበት ከቀየ ከሰፈሬ የሚሰራ ሲል ቤቱ ሳይሰራ ይቀራል። አሁን በዚህ በኩል ሰይጣን ይገባል። ባልና ሚስት በቤታቸው መሰራት፣ በቤታቸው መመስረት፣ በቤታቸው ቦታ ምክንያት ምን ይላሉ? ይጣላሉ። አይጣሉ? ይጣላሉ። እዚህ ላይ የመርፌ ቀዳዳ የምታክል አገኘ ሰይጣን መልያ። ከዚያ እሷም የእሱን ሀገር የእሱን ወገን ትሳደባለች፣ እሱም የእሷን ወገን የእሷን ሀገር ወይንም ወገናቸውን ይሰዳደባሉ። በዚህ በኩል ቤቱ ሳይመሰረት ተመስርቶ በጉልበት ሳያልቅ ሳይቋጭ ከዚያ ቤት ሰርግ፣ ክርስትና ወይም ደግሞ ሌላም ዝክር ሳይዘክሩበት ባዶ ይቀራል። ከባዶ ሕይወት እግዚአብሔር ይሰውረን። ስለዚህ እርስ በርሷ የምትለያይ ቤት ሳትፈርስ ምን አትልም አትቀርም አላቸው ይላል። እንግዲያውስ እውነት እላችኋለሁ ኃጢአትን ስድብንም ሁሉ ለሰው ልጆች ይሰረይላቸዋል። ከኔ ጋር ናቸው። አሁን መንፈስ ቅዱስን ስለሰደቡት አያችሁ። መንፈስን በመንፈስ ምን ይላል ያላቸው? ምንድን ያሉት? ያወጣል ስላሉት አይደለም። እኔ መንፈስ ቅዱስ ነኝ፣ በመንፈስ ቅዱስ የምሰራ በመንፈስ ቅዱስ የምመራ መንፈስ ቅዱስ አካሌ የሆነ እኔም ቃሉ የሆን አብ አባቴ የሆነ ልቤ የሆነ እኔ ደግሞ ቃሉ የሆን መንፈስ ቅዱስ እስትንፋሴ የሆን የሶስት አካል የአንድ እስትንፋስ ስለሆነ እኔ ያዘዝኩት መንፈስ ቅዱስ ያዘዝኩት። እኔ ጋር ናችሁ። እኔ ሳዝዝ መንፈስ ቅዱስ ይፈጽማል። አብ እንደ ልብነት ያስባል፣ እንደ እኔ ቃልነት ይናገራል፣ እንደ መንፈስ ቅዱስ ይፈጽማል። አንድ ነን።
በአካል ስለተለየው ወደ እናንተ ስለመጣው በመንፈስ ርኩስ የማምን በመንፈስ ርኩስ የማወጣ አይደለሁም አላቸው። ለምን መሰላቸው? ወዲያው በቃሉ ሲናገር ገና አንፈራገጠውና ወጣ። ጌታ ደግሞ መንፈስ ቅዱስን ፍጹም አትበሉ፣ ከወልድ ተለይቷል አትበሉ፣ ፍጹም ሰው ፍጹም አምላክ ሆኛለሁ፣ ግን ከመንፈስ ቅዱስ አልተለየሁምና አትስደቡኝ አላቸው። ስለዚህ መንፈስ ቅዱስን የሰደበ ኃጢአቱ ምን አይልለትም? አይሰረይለትም ማለት በዚሁ አጋጣሚ እንገራችሁ ምናምን ሰው ጥቁር ሊሆን ይችላል፣ ቀይ ሊሆን ይችላል፣ ረጅም ሊሆን ይችላል፣ አጭር ሊሆን ይችላል። በሌላ ቋንቋ ከሰዎች ተለይቶ ደግሞ ወገቡ የጎበጠ እግሩ ሽባ የሆነ እጁ ቆርሶ የማይጎርስ ሰው ይገጥመናል። በዚህ ዓለም ታውቁታላችሁ። ነገር ግን የእግዚአብሔር ሥራ በሱ ይገለጥ ዘንድ እንጂ ያ ኃጢአት ሰርቶ ከሰው የተለየ በድሎ አይደለም። ይህንን በዮሐንስ ወንጌል ምዕራፍ 1 ቁጥር 9 ላይ አንቡት ይነግራቸዋል። በአንድ ወቅት የምሳሌ ልንገራችሁና ትምህርት ይልቋቸዋል። እውር ሆኖ ከእናቱ ማኅፀን ጀምሮ እውር ሆኖ የተወለደ አንድ ሰው አገኙ ሐዋርያ እና ጌታን ሊፈትኑት ለፈተና ያንን አይነ ስውር አቀረቡለትና ይህ ሰው በማን ኃጢአት ምክንያት ነው አይነ ስውር ሆኖ የተወለደ አሉት። ምን ሆኖ የተወለደ? እና ቀጠሉና ጌታ ሳይመልስ መልሳቸውን ቀጠሉ። እናቱ ናት አባቱ ነው የበደለ ወይስ ዘመዶቹ ናቸው አሉት። ከጌታ መልስ በትዕግስት ቢጠብቁ ጥሩ ነበረ። እነሱ አሁን ኃጢአተኛ ማንን ብለው አሰቡ? እናት አባቱ ወይንም ደግሞ ዘመዶቹ። እኛስ ዛሬ ብዙ አይሁዶች ኋላ የለንም? አይ በእሷ ቢቀጣት ጥሩ ነበረ፣ ግን በልጇ ቀጣት። አንድንም ይመናል እግዚአብሔር ይመስላችኋል? በልጅ የሚቀጣ ጥሬዋ አምላክ ነው። ጨቅላ ሕፃን አይነ ስውር አድርጎ የሚፈጥር ጌታ ይመስላችኋል? አይደለም። የራሱ ስራ አለው እግዚአብሔር። ዞር አለና ጌታ ያበሱ አባሆ ወእሞ ወኢአዝማዲሁ አለ። ክብር ምስጋና ለእሱ ስብሐት። አባቱም እናቱም ዘመዶቹም አልበደሉም ማለት ምን አላሉ? ከመ ያስተርእይ ስብሐተ እግዚአብሔር በላዕሌሁ የእግዚአብሔር ስራ በእሱ ይገለጥ ዘንድ ልሙጥ ግንባር ሆኖ ተወለደ እንጂ አላቸው። የማን ስራ? ይህን ትምህርት ሁላችሁም ውሰዱ። እንዴ በጾት መዛባት ምክንያት እኮ በአንድም በሌላ ምክንያት ሰዎቹ አይነ ስውር ይወልዳሉ። ጀርባው የጎበጠ ልሙጥ ግንባር ያለው ወይንም ደግሞ እጁ ሽባ ቆርሶ የማይጎርስ ሊወለድ ይችላል። ግን የእግዚአብሔር ስራ ይገለጥ ዘንድ ነው። አቤት ተመስገን ለማለት ነው። ለእግዚአብሔር ምስጋና ሊሆን ይችላል። አምላኬ ሁሉ አካል አድርገ እንድራመድ አድርገ እንድሰራ እንድወጣ እንድወርድ አድርገ እንድሸከም ጉልበት የሰጠኝ ተመስገን እንድትሉ ሊሆን ይችላል። ለበጎ ነው። ስለዚህ ጌታ ምንድን ነው ያላቸው? መንፈስ ቅዱስን አትስደቡ። መንፈስ ቅዱስን የሰደበ ኃጢአቱ ምን አይልለትም? አይሰረይለትም። ይህ ማለት ግን ንስሐ ሳይገባ እግዚአብሔርን ሳያምን ከኔ ጋር ናችሁ? እግዚአብሔርን ሳያምን ንስሐ ሳይገባ ለሞተ ብቻ ነው ይህ ቋንቋ የሚጠቅመው የሚያገለግለው። እግዚአብሔርን እውነት ከሰማየ ሰማያት ወርደሃል፣ ከድንግል ከንጽሕት ከኅሊት ከብርት ከድንግል ማርያም ተወልደሃል፣ ከሥጋችን ሥጋ ከነፍሳችን ነፍስ ነስተሃል፣ እንደኛ ሰው ሁነሃል፣ እንደኛ ተርበሃል፣ እንደኛ ተጠምተሃል፣ ለእኛ ስትል 6666 ጊዜ በጅራፍ ተገርፈሃል፣ ለእኔ ተሰቅለሃል ብሎ ላመነ መንፈስ ቅዱስን ያለ እውቀት ቢሰድብም ኃጢአቱ ይሰረይለታል በንስሐ። ያለ እውቀት ነው ያልኳቸው። አውቆ አምኖ ጠንቅቆ መርምሮ አንድምታውን አበጥሮ ትርጉሙን አዕማደ ምስጢርን አበጥሮ አንጠርጥሮ ለተማረ ግን እራሱ አውቆ መርምሮ ይበቃኛል ብሎ ስለሄደ አይሰረይለትም። ላልተማረ ግን ንስሐ ለገባ ችግር የለውም። ከኔ ጋር ናችሁ? አዎ አውቃችሁ እንዳትበድሉ። ማርያምን አውቆ መበደል ከባድ ኃጢአት ነው። አውቆ መበደል ሳያውቁ ከመበደል በጣም ይለያል። ለምሳሌ ልጥቀስላችሁ። አንድ የሕግ አካል የሕግ አስፈጻሚ ፖሊስ ሰርቆ ቢገኝና አንድ ምስኪን የ15 ዓመት ብላቴና ወንድ ልጅ እኩል የስርቁ አይነት ሰርቆ ቢገኙ ሕግ እኩል ሊቀጣ ይመስላችኋል? እስኪ በሞት የነገሩኝ ነው። ይቀጣል? አይቀጣም። አንተ
ይለዋል ፍርድ ቤቱ ዳኛ። እያወቅ ሕግ ታስከብራለህ ስንልህ፣ ሕግ ታከብራለህ ስንልህ፣ ሕገ ወጥን ትከላከላለህ ስንልህ እንደዚህ ታደርጋለህ ይልና አንድ እስኬል ይጨምርለታል፣ ወይንም አንድ እርከን ከፍ ያደርግና ይቀጠዋል። የኔና የእናንተ ምሳሌ በዚህ ነው። ይከብዳል ንስሐው ለማለት ፈልጌ ነው። ንስሐ የሌለው ኃጢአት የለም፣ ግን ይከብዳቸዋል። ከሚከብዱ ደግሞ በቀላሉ መመለስ፣ በቀላሉ ከእግዚአብሔር ጋር መገናኘት፣ በቀላሉ ራስን ንጹሕ ማድረግ፣ በቀላሉ ነፍስን ከጭንቀት መገላገል ይቻላል። ስለዚህ ጌታችን አምላካችን መንፈስ ቅዱስ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ መንፈስ ቅዱስን የሰደበ ኃጢአቱ አይሰረይለትም ማለት ምን ነው? ታምር ሳደርግ አይታችሁኝ፣ ከእኔ ጋር ናችሁ። ትንሹን አበርክቼ ሳበራ አይታችሁኝ፣ አብሬያችሁ በባህር ላይ ስራመድ አይታችሁኝ፣ ልሙጥ ግንባር ላይ እንትፍ ብዬ መራቄን ስዬ የዓይን ምልክት ሰጥቼ ሂድና ታጠብ ብዬ ታጥቦ ሲመጣ እያበራ እያየ ሲመጣ እያያችሁ እኔን ታማላችሁ አላችሁ። እና ቆራቢን እንዳታሙ ነው ይሄ ትምህርት። መምህር መምህርን እንዳያማ ነው ይሄ ትምህርት። ቄስን እንዳያማ ነው ይሄ ትምህርት። ክርስቲያን ክርስቲያንን እንዳይነቅፍ ነው ይሄ ትምህርት። ከነገርማችሁ አዎ፣ አትነቃቀፉ። ቅዱስ ጳውሎስ ይህንን ሲናገር እንዲህ ይላል፣ ወገኖቼ ወይ እርስ በራሳችሁ ተነቃቀፉ እንጂ አንዱ ለአንዱ ምክንያት ሆኖ አትነቃቀፉ ይላል። አትነቃቀፉ። ክርስቲያን አይነቃቀፉም፣ ይደጋገፋል እንጂ ይረዳዳል እንጂ አይጥላላም። አንዱ አንዱን አይገፋውም፣ አንዱ አንዱን አይጥለውም። ስለዚህ ጌታ መንፈስ ቅዱስን የሰደበ ኃጢአቱ አይሰረይለትም ማለት አውቃችኋል ማለት ነው፣ ንቃችኋል ማለት ነው። ከዚያ መጡና ሌሎች መልእክተኞች ወደ ውስጥ ገባ አሉና ጌታ እያስተማረ እናትህና ወንድሞችህ ይጠሩሃል። ምን አሉት? ዞር አለና አሁንም ትምህርቱን ቀጠለ። ማን ነው እናቴ? ማን ነው ወንድሞቼ? ማናት እናቴ? እነማን ናቸውስ ወንድሞቼ? እነማን ናቸውስ እህቶቼ? አላቸውና አስተማራቸውና ለኔ አላቸው፣ ለኔ የእግዚአብሔርን ፈቃድ የሚያደርግ እሱ እናቴ ነው። የእግዚአብሔርን ፈቃድ የምታደርግ እሷ እህቴ ናት። የእግዚአብሔርን ፈቃድ የሚያደርጉ እነሱ ወንድሞች ናቸው። ከኔ ጋር ናችሁ። የጌታ ወንድሞች የእግዚአብሔርን ፈቃድ የሚፈጽሙ ናቸው። ከኔ ጋር ናችሁ። አሁን ክርስቲያኖች የጌታ እህቶች ናችሁ። ወንጌሉን የሚናገረው ነው ያለው። ወንዶች የእግዚአብሔር ወንድሞች ናችሁ። ለምን? የእግዚአብሔርን ፈቃድ ከፈጸማችሁ፣ በሕጉ በሥርዓቱ በትእዛዙ ከኖራችሁ፣ እግዚአብሔርን ከፈራችሁ፣ ለሰው ከራራችሁ፣ ሐሰት ካልመሰከራችሁ፣ ለእውነት ከቆማችሁ፣ ይበቃኛል የሰጠኸኝ ብላችሁ ካመሰገናችሁ ወንዶች የእግዚአብሔር ወንድሞች ናቸው። ሴቶች የእግዚአብሔር እህቶች ናቸው። እናቶች ደግሞ የእግዚአብሔር እናቶች ናቸው። ወንጌሉ ነው። በማርያም ገብታችሁ አልኩት። ወንድሞቼ መጥተው በውጭ ቁመው ሊጠሩ ወደ እርሱ ላኩ። ብዙዎችም ሰዎች አብረው ተቀምጠው ነበርና እናትና ወንድሞችህ እነሆ በውጭ ቁመው አንተን ይፈልጉሃል አሉት። እርሱም መልሶ እንዲህ አላቸው፣ እናቴ ማን ናት? ወንድሞቼስ እነማን ናቸው? ብዙዎች በዙሪያው ተቀምጠው ላሉ ወደ ኋላ ዞር ብሎ እንዲህ አላቸው፣ እነሆ እናቴም ወንድሞቼም እነዚህ ናቸው። የእግዚአብሔርን ፈቃድ የሚያደርግ ሁሉ እርሱ ወንድሜም እህቴም እናቴም ነውና። ክብር ምስጋና ለመድኃኔዓለም ይሁን። አመስግኑት እግዚአብሔር። በለተቀማ ድንግል ማርያም በረድኤታ አትለየን። ኪዳነ ምሕረት ናት አይደለም? እናቱ ናት፣ የሁላችን እናት፣ የመስቀል ስር ስጦታችን ነዋት እናት ተብሎ ዮሐንስ ተሰጠው። በዚያ መልኩ እኛም ሁላችን ተቀብለናታል ማለት ነው። ጌታም ራሱ የእግዚአብሔርን ፈቃድ የሚያደርግ ሁሉ በሴቶች እናቶች ካለ የጌታ እናቶች ናቸው። እህቶች ካለ ደግሞ የጌታ እህቶች ናቸው። ወንድሞች ወንድሞቹ ናቸው። በስጋ በዘመድ ያዕቆብ፣ ዮሴፍ፣ እንድርያስ ወንድሞቹ ተብለዋል። የማርያም ያጎት ልጆች ስለነበሩ የዮሴፍ ልጅ ያዕቆብ ሐዋርያ ነው፣ ግን ወንድሙ እጉቡ ተብለዋል። የጌታ ወንድሙ ነው እንጂ እመቤታችንስ ከክርስቶስ ከኢየሱስ ከአማኑኤል በቀር ሌላ ወንድ ልጅ የላትም፣ አልወለደችም። ካዲያ ወንጀሉ ወንድሞች ለምን አለ ከተባለ የያዕቆብ ልጅ
ከኔ ጋር ናችሁ? ያዕቆብ ራሱ የዮሴፍ ልጅ ነው። ዮሴፍ ደግሞ የድንግል ማርያም አጎት ነው። በገጠሪቷ ኢትዮጵያ ከከተማ ከገጠር ፈርሶ ቢመጣ አንድ ወንድማችሁ ያጎታችሁ ልጅ ከቤት ይገባል። ታዲያ ጎረቤታችሁ ይሄ ምንድነው ብሎ ቢጠይቃችሁ ወንድሜ አይደል ብትሉት፣ እንደዚህ አይነት ነው። የእስራኤል ልምድ ቋንቋ ነው አነጋገሩ። ወንድሜ ጠለቅ ብሎ ደግሞ ሲጠይቃችሁ ያጎቴ ልጅ አይደል ሲያጣራ እና ያው ወንድም ነዋ። ማግባት መጋባት አይቻልም። የሥጋ ዝምድና አለ። በሌላ ቋንቋ ወንድም የሌለው ሰው ያጎቱ ልጅ ወንድሙ ነው አይሆነው። አሁን ፍቅሩ ቀዘቀዘና በንብረት በገንዘብ በተለያየ ጥቅም ተለያየን እንጂ እኮ እውነት ነግራችኋለሁ፣ አጎት እንደ አባት አይደል የሚጠራው? ምዕመናን በገጠሪቷ ኢትዮጵያ እንደ አባት ይጠራል። አባት ቢሞት በሽማግሌ መልክ አባትን ተክቶ ከመከራም ከደስታም አጎት ይገኛል። አይገኝም? ይገኛል። ለዚህ ነው ጌታ የእግዚአብሔርን ቃል የሚያደርጉ ወንዶች ምኖቼ ናቸው ያለ። ወንድሞቼ የእግዚአብሔርን ቃል የሚፈጽሙ የእግዚአብሔርን ቃል የሚጠብቁ በእግዚአብሔር መንገድ የሚመሩ እናቶች እህቶች እናቶች ናቸው። ወስብሐት ለእግዚአብሔር። ይቆይ።